ሰይጣን እመቤታችንን ለምን ይጠላታል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ከሁላችን ጋር ይሁን። ውድ የክብራን ሚዲያ ቤተሰቦች በዛሬው መሰናዷችን ሰይጣን እመቤታችንን ለምን ይጠላታል በሚለው ጉዳይ ላይ ዲያቆን ሃሮልድ ቡርኬ ያስቀመጡትን አስገራሚ ትንታኔና መልስ እናጋራችኋለን። ከማትፍራድ ጋር በነበራቸው ቆይታ በተለይ እመቤታችን የተሰጣትን ልዕለ ኃያል የሆነ ስምም ጭምር እናስተዋውቃችኋለን። እስከ መሰናዶ ፍጻሜ አብራችሁን እንድትሆኑ የምንጋብዘው የላይክ ምልክቷን ጠቅ እያደረጋችሁ በኮሜንት እመቤታችን ወላዲተ አምላክ እያላችሁ በመጻፍ ለወዳጆቻችሁ በማጋራት እንድታበረቱን በመጠየቅ ነው። ለዚህ ቤት አዲስ ከሆናችሁ ክብራን ሚዲያ እንባላለን። ሰብስክራይብ እያደረጋችሁ ተወዳጁንና ስለ ቤተክርስቲያናችን እናውራ። ቆይታችንን እግዚአብሔር ይባርክልን። ወደ መሰናዶ አለፍን። ጠያቂው ማትፍራድ እንደዚህ በማለት ይጠይቃቸዋል ዲያቆን ሃሮልድ ቡርኬን። አሁን ላይ ከፍተኛ የሆነ በወንዶች ላይ ያለ የልስላሴ ስሜት አለ፣ ከወንድነት ይልቅ ለሴትነት የሚያደላ ስሜት። ይህ ደግሞ ወንዶች እንደ ወንድ በቤተክርስቲያንም ይሁን በቤታቸው መሆን ያለባቸውን ሳይሆኑ እንዲያልፉ ያደርጋቸዋል። ለዚህ ደግሞ አንዱ ተጠያቂ የዝሙት ፊልሞችን ማየትና እነሱን ተከትሎ የምንፈጽማቸው ኃጢያቶች ናቸው በማለት ያስቀምጣል። ነገር ግን በልባችን እመቤታችንን ማስገባትና ለእመቤታችን ያለን ፍቅር ለእንደዚህ ያለው በሽታ ትልቅ መድኃኒት ነው ብዬ አምናለሁ። እኔ በግሌ እርሶ እንዳሉት እመቤታችን የፍጥረት ሁሉ ጉልላት ናት ቢሉ፣ እኔ ደግሞ የፍጥረት ሁሉ የጉልላት ጫፍ ናት ብዬ ነው ማምነው፣ ወይም ደግሞ ከፍጥረት ሁሉ በላይ ናት ብዬ ነው ማምነው እኔ በማለት ጥያቄውን ከመጨረሱ በፊት ማትብራድ ጣልቃ ይገባሉ ዲያቆን ሃሮልድ ቡርኬ። ከዚያም እንደዚህ ይላሉ። በጣም ትክክል ነው፣ 100% ምንም ጥያቄ የለውም። እስኪ ዝም ብለህ አስበው። እግዚአብሔር በእመቤታችን ላይ ያለውን እቅዱን ያስተዋወቀን እኮ ዘፍጥረት መጽሐፍ ላይ ነው። ዘፍጥረት 3:15 ላይ ኢቫንጀሊየም የሚባለው ወይም የመጀመሪያ ወንጌል እየተባለ የሚጠራውን ክፍል ካየኸው ጠላትነት ብሎ የጠቀሰው ነገር አለ። ይኸውም ባላንጣነት እንደማለት ነው። ነገር ግን ዕብራይስጡ ይህንን ክፍል ኢባው ይለዋል። ኢባው የሚለውን በቀጥታ ስትተረጉመው ጥላቻ ነው የሚለው። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ነው የሚለው። ግን ለተርጓሚዎች ቃሉ በጣም ጠንካራ እንዳይሆንባቸው በሚል ነው እኛ በዚህ መንገድ እየተጠቀምን ያለ ነው አውቃለሁ። ግን ያው ኤኒሚቲ የምንለውን ወይም ኦፖዚሽን እያለን የምንጠራውን ቃል የምንጠቀመው ለዛ ነው። ዋናው ቃሉ ግን ጠላትነትን አደርጋለሁ ነው የሚለው። ስለዚህ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ይላል። ታዲያ እዚህ ጋር ይህች ሴት የተባለችው እመቤታችን ስለመሆኗ በምንድን ነው የምናውቀው? ምክንያቱም ዝም ብለህ አስበው። ዘፍጥረት 3 ማለት እኮ የመጀመሪያው የመጽሐፍ ቅዱስ 3ኛ ምዕራፍ ማለት ነው። እዚያ ላይ ደግሞ የምናውቃት አንዲት ሴት ናት፣ እሷም ሔዋን ናት። እግዚአብሔር ደግሞ ቅጣቱን እያስተላለፈ ያለው በሰይጣን ላይ ነው፣ በአንተና በሴቲቱ መካከል በዘሯና በዘርህ መካከል። ስለዚህ ሔዋንን ነው እያለ ያለው፣ ምክንያቱም እዛ ላይ ያለችው ብቸኛ ሴት ሔዋን ናት። ነገር ግን ሴቲቱ የተባለችው ሔዋን አለመሆኗን እንዴት አወቅን? በአንድ ጉዳይ ላይ ሁለት ሰዎች ቢያጠፉ ፍርድ የሚሰጠው ለሁለታቸውም ነው። ነገር ግን እግዚአብሔር እያናገረ ያለው አንዳቸውም ብቻ ነው። ምሳሌ ልስጥ። በቤታችን ውስጥ አንድ ሕግ አለ። እኛ ቤት ያው የመጨረሻዎቹ መንታዎች አሉ ቤት ውስጥና በምንኖርበት ከተማ ኦሪገን ደግሞ በጣም ብዙ ዝናብ ስለሚዘንብ ውጭ ወጥቶ ኳስ መጫወት አልቻሉም። በዚህ የተነሳ እኛ ቤት ባለው ሕግ ደግሞ እቤት ውስጥ ምንም አይነት ኳስ መጫወት አይቻልም። ታዲያ መኝታ ቤቴ ውስጥ ቁጭ ብዬ ምን ሰማለሁኝ? ከሽ የሚል ነገር። ይህን ጊዜ ሮጬ ወደ ታች ስወርድ ቴሌቪዥኑ ፊት ለፊት የነበረው አምፖል ወድቆ መሬት ላይ ተሰባብሮ መንትዮቹ ፊት ለፊት ደንግጠው ቆመዋል። ትክ ብዬ አየኋቸውና ማን ይሄን ያደረገው? እሱ ነው፣ እሷ ናት፣ እሱ ነው፣ እሷ ናት። እርስ በርሳቸው የተቋቆሙ ጀመር። ስለዚህ ማንን ነው መቅጣት ያለብኝ? ማትፍራድ አላቅም በማለት መለሰላቸው። ይህን ጊዜ ዲያቆን ሃሮልድ ሁለታቸውንም ነው መቅጣት ያለብኝ በማለት የራሳቸውን ጥያቄ መለሱ። አይደል እንዴ? ዘፍጥረት ላይም ቅጣቱ የሚመለከተው እባቡንም ሴቲቱንም ሆኖ ሳለ ለምንድነው እግዚአብሔር እባቡን ብቻ እያናገረ ያለው? ሴቲቱን ካሰብክ ለምንድነው እግዚአብሔር ሁለታቸውንም የማይናገረው? በዛ ሰዓት ጥፋቱ ሁለቱንም የሚመለከት ከሆነ እና የመጀመሪያው ፍንጭ ይሄ ነው። በዚህ አጋጣሚ እባብ የሚለው ቃል በዕብራይስጥ ሲተረጎም ነሐሽ ነው የሚለው። ይኸውም አውሬ ማለት ነው። በሌሎች የመጽሐፍ ቅዱስ ክፍሎች ላይ ሌዋታን እየተባለ ሊጠቀስ ይችላል። በአጠቃላይ ትርጉሙ ግን አውሬ ማለት ነው። እባቡ የሚል ነገር ስታነብ የሆነ በአበቦች መትከያ ቦታ ላይ ያለ ዛፍ ላይ የሚንጠለጠል እባብ አድርገህ እንዳታስብ። በመካከለኛው ዘመን ላይ የተሳሉ ስዕሎች ላይ ብዙ ጊዜ ያንን ስለምንመለከት፣ ስለዚህ የመጀመሪያ የኔ ፍንጭ ስለመቤታችን እያወራ መሆኑ ያ ነው። እያወራ ያለው እግዚአብሔር እባቡን ነው፣ ሁለታቸውንም አይደለም እያወራ የነበረው። ሁለተኛው ሴቲቱ የሚለው ቃል አንድን ነገር በጣም አስፈላጊና አጥብቀህ መናገር ስትፈልግ ስንቴ ነው የምትናገረው በማለት ዲያቆን ሃሮልድ ይጠይቃሉ። ይህን ጊዜ ማትፍራድ 3 ብሎ ይመልስላቸዋል። ከዚያም ዲያቆኑ ቀጥለው 3 ጊዜ አይደል? በጣም ጥሩ። ስለዚህ እንመልከት። ጌታ ኢየሱስ
ኢየሱስ በቃናው ሰርግ ላይ ከሐዋርያቱ ጋር ከደቀ መዛሙርቱ ጋር እንደዚሁም ከመቤታችን ጋር ነበረ። እነርሱ እዛ ያሉ ወይን አለቀ። በመካከለኛው ምስራቅ ለድግስና ለእድምተኛ የሚሰጠው ክብር በጣም ከባድ ነው። በመካከለኛው ምስራቅ የቃና ዘገሊላው ድግስ በሚደገስበት አካባቢና በዛ ማህበረሰብ በአጠቃላይ ለእድምተኛ፣ ለድግስ፣ ለተስተናጋጅ የሚሰጠው ነገር በጣም ትልቅ ነው። ስለዚህ እመቤታችን የደጋሾቹ ሀፍረትን ተመልክታ ዝም ማለት አልቻለችም። ስለዚህ ወደ ልጇ ሄደችና ወይን እኮ የላቸውም ብላ ጠየቀችው። ከዚያስ በመጽሐፉ ላይ ስናነበው ኢየሱስ እናቱን ባላከበረ በሚመስል ሁኔታ አንቺ ሴት በአንቺና በእኔ መካከል ምን አለ በማለት ሲጠይቃት እንመለከታለን። እንዴ እኔ የራሴን ልጅ ቢንያምን እዚህ ቦታ ውስጥ ከትቼ አስበዋለሁ። ለምሳሌ ባለቤቴ ኮሊን ቢንያም ቶሎ ክፍልህን አጽዳ ብላ ብትለው ይህን ጊዜ እሱ አንቺ ሴት እኔ ከአንቺ ጋር ምን አለኝ ብሎ በማለት ቢመልስላት ቤንጃሚን ከባድ ችግር ውስጥ ገብተሃል፣ ለአማላጅነት ወደ እኔ እንዳትመጣ፣ ምክንያቱም ራስህ ላይ ጥፋት የፈጸምከው ራስህ ነህ። ምክንያቱም ያ እናቱን እያዋረደ ያለበት አካሄድ ነው፣ ንግግር ነው። ነገር ግን በመጽሐፍ ቅዱስ ላይ ጌታ ኢየሱስ እናቱን እመቤታችን የተናገረበት ግን በእንደዛ አይነት መልክ የሚታይ አይደለም። እመቤታችን ልጇ እንዲያደርግ የጠየቀችው ልዕለ ተፈጥሮ የሆነ ነገር ነው። ጌታም ለእናቱ የመለሰላት ልዕለ ተፈጥሮ በሆነ ስሟ ጠርቶ ነው። ይኸውም ከሴቶች ሁሉ የምትለይበት፣ ከፍጥረት ሁሉ የምትለይበት ዘፍጥረት ላይ የጠራበት ስም ሴቲቱ የሚለው ቃል ማለት የመጀመሪያው ያ ቃል ስለ እመቤታችን እንደሆነ የተረዳሁበት ፍንጭ ይሄ ነው። ሁለተኛው በመስቀል ላይ ጌታ እናቱን ለዮሐንስ አደራ ሲሰጥ አንቺ ሴት እነሆ ልጅሽ፣ አንተም እነኋት እናትህ አለው። እዚህ ጋር ያደረገ ያለው ነገር ደግሞ ልዕለ ተፈጥሮ ብቻ አይደለም፣ ነገር ግን ቤተክርስቲያንን ይኸውም እመቤታችን ፍጽምት ምሳሌ የሆነችላትን ቤተክርስቲያንን ለሐዋርያት አደራ እየሰጠ ነው። ስለዚህ በድጋሚ እዚህ ጋም ልዕለ ተፈጥሮ በሆነ መለያዋ ሴቲቱ አንቺ ሴት ሲል ጠራት። ሶስተኛው ራእይ 12 አንድ ላይ ያለው 12 ከዋክብት ያሉት ዘውድ የደፋች ፀሐይን የተጎናጸፈች ጨረቃን ከእግሯ በታች ያላት በምጥ የተጨነቀች ነፍሰ ጡር ማናት ልትለኝ ነው? እመቤታችን ናት። ስለዚህ ሴቲቱ የሚለውን ቃል ስንት ጊዜ ነገረን? 3 ጊዜ። ሌላኛው ሶስተኛና እጅግ በጣም ወሳኝ የሚለው ፍንጭ ደግሞ ምንድነው? በዘርህና በዘሯ መካከል የሚለው ሲገርም፣ በሩካቤ ጊዜ ዘር የሚያዋጣው ማን ነው? ወንዱ አይደለ? ነገር ግን እግዚአብሔር በዘሯ ብሎ እኮ ጠቅሷል። በዘሯ አንዲት ሴት ብቻ ነው የማቀው የወንድ ዘር ሳይገናኛት ልጅ መውለድ የቻለችና ለልጇም እሷ ያላትን የሰውነት ተፈጥሮ መስጠት የቻለች ሴት አንዲት ነው ማቀው፣ እሷም እመቤታችን ናት። ስለዚህ እግዚአብሔር እዚህ ጋር ያስቀመጠው ለድህነት የሚሆነውን እቅድ ነው። ይኸውልህ እግዚአብሔር ለሰይጣን ምን እያለው መሰለ? እዚች ጋር አንተ ወደ ዓለም ኃጢአትን ታስገባ ዘንድ የቀደመችቱን ሴት እንደ ምክንያት ተጠቀምክ፣ እኔ ደግሞ ከሴቶች ሁሉ ተለይታ የተባረከችውን ሴት ዓለምን ለማዳን ምክንያት አድርጌ እጠቀምባታለሁ አለው። ስለዚህ እግዚአብሔር ከፍጥረት ሁሉ ለይቶ የፈጠራትን ፍጥረቱን ለዓለም ድህነት ተጠቀመባት ማለት ነው። ምን እንዴት የሚደንቅ ነገር ነው በእናት። ይህን ጊዜ ዲያቆን ሃሮልድ በስሜት መሆናቸውን ያየው ማትፍራድ ጣልቃ ይገባና በነገራችን ላይ ይሄ የመካከለኛው ዘመን አዲስ የተፈጠረ ትምህርት ወይም ንባብ አይደለም። ይሄ ከጥንት ጀምሮ በጥንታዊ ቤተክርስቲያን የሚታወቅ ነገር ነው አይደል እንዴ? እነ ቅዱስ ዮስቲን ሰማዕቱ የሚያውቁት ሀቅ ነው ይሄ በማለት ሲናገር ዲያቆን ሃሮልድ ጣልቃ ይገቡና በጣም በትክክል አዎ እኛም በእመቤታችን ላይ ያለንን እምነትና አስተምህሮ ጥብቅ ያደረገውም ይሄ ስለሆነ እኮ ነው። እኛም እመቤታችንን አናመልካትም፣ ላትሪያናት ወይም ደግሞ የአምልኮ ስግደት የሚገባት ናትም አንልም። ያ ቃል የሚውለው ለእግዚአብሔር ብቻ ነው። ነገር ግን በድህነታችን ታሪክ ውስጥ ያላት ከባድ ሚናን ምክንያት በማድረግ ልዩ አክብሮትና ክብር እንሰጣታለን። በጣም እኮ ውብ ናት። ዲያቆን ሃሮልድ እዚች ጋር በጣም የሚናገሩት አተው እመቤታችንን ኦውሰም ወይም ውብ ናት ብሎ ሲገልጹ እኔ የአባ ገብረ ኪዳን ቃልና ንግግራቸው ይመጣብኛል። እመቤታችንን ሁለመናዋ ወርቅ ነው ሲሉ ይገልጿታልና በጣም ልቤን ይነካኛል ያ ንግግራቸው። ሁለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። ወዳጄ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም ብሏል ልጇ ሰሎሞን። በወርቅ የተለበጠችው ታቦት ማድረግ አንዳች ነገር ያልተገኘበት
አንደበቷ እንደንቆይ የሚያምር መዓዛውን ይዛ የወጣች እሾሁ ያልተከተላት ጽጌ ሃይማኖት ዘጸገየት በማይከል ሐስዋክ በእሾህ መካከል አበባ የተገኘች የሃይማኖት አበባ መዓዛ ብቻ ያላት እሾሁ ግን የሌለባት የመካከለኛዋ ውብ ጽጌረዳ። እስኪ እናንተስ እመቤታችንን ማን ብላችሁ ትገልጧታላችሁ? በኮሜንት ላይ አኑሩልን። እዚህ ድረስ ከደረሳችሁ ቪዲዮን ላይክ እያደረጋችሁ ለወዳጆቻችሁ እያጋራችሁ ቆይታ አድርጉ። ወደ ዲያቆን ሃሮልድን መልሳችሁ እመቤታችን በጣም ውብ ናት። በነገራችን ላይ እያንዳንዱ ካህን መናኒና ባህታዊ ቢሆን ፍሬያማ የክህነት ሕይወት እንዲኖረው ከፈለገ ከእመቤታችን ጋር ጥብቅ ግንኙነት ሊኖረው ይገባል። በዚህ ጉዳይ ላይ አንድም ቀን አእምሮ ውስጥ ጥያቄ ተፈጥሮብኝ አያውቅም። እጄ ላይ መቁጠሪያ ይዤ መጸለይ በጣም ነው የምወደው። በየቀኑ አውሮፕላን ላይ በሆን ጸልያለሁ። የትኛውን ቦታ በሆን መቁጠሪያ ይዞ መጸለይን በፍጹም አላፍርበትም። በእመቤታችን ልብ ውስጥ ያለ የልጇን ማጣት ሐዘን የኛ የድህነታችንን ምስጢር ያንጸባርቅልናል። የብዙዎችን ሐዘንና ስቃይ እሷ አስቀድማ ትረዳው ዘንድ እሷ በልጇ ስቃይና መከራ ምክንያት በነፍሷና በልቧ የሐዘን ሰይፍ አልፏል። ስለዚህ የራስ የሆነን ሰው ማጣት፣ የአካል የተከፈለን ሰው ማጣት ምን ያህል ህመም እንዳለው እርሷ ታውቀዋለች። በመስቀሉ ስር ነበረች። በዓይኗ ፊት ነበር እያንዳንዱ ነገር በልጇ ላይ ሲሆን የነበረው። ስለዚህ አንተ በጭንቀትና በህመም ውስጥ ሆነ ስትጠይቃት ታውቃለች፣ ያንን ነገር ትገነዘበዋለች። ስለዚህ በማንኛውም አይነት መከራ ውስጥ በምናልፍበት ወቅት በእመቤታችን ዓይን ላይ የፈሰሰውን እንባና በልቧ ውስጥ ያለውን ሐዘን እንመልከተው። ከእርሷ ጋር ያለን ግንኙነት እንዴት ውብ እንደሆነ ብታዩ በማለት ንግግራቸውን ያጠቃልላሉ ዲያቆን ሃሮልድ ቡርኬ። ውድ የክብራን ሚዲያ ቤተሰቦች የእመቤታችን ፍቅር ልዩ ነው። በዚህ ደረጃ አንዳንድ ሰዎች ስሜታቸውን አውጥተው ስለእመቤታችን ሲገልጡ ስናይ አንዳንዶቻችን እንዴት ባለ ቃል እንደምንገልጣት ስለምንቸገር እንገረማለን። እኔ ከነዛ መካከል ነኝ። ለዚህም ነው እንደዚህ ያሉትን ልባችንን የሚያነቃቁ ከእመቤታችን ጋር እንድንተሳሰር የሚያደርጉ ትምህርቶችን ወደ እናንተ ለማድረስ የመረጥ ነው። እናንተም ከወደዳችሁትና እስካሁን ላይክ ካላደረጋችሁ ላይክ እያደረጋችሁ እመቤታችንን በኮሜንት እያመሰገናችሁ በልዩ ስሟ እየጠራችኋት ለወዳጆቻችሁ እያጋራችሁ እንድታበረታቱን በአክብሮት ጠየቅን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በመወዳጀት ስለ ቤተ ክርስቲያን እናውራ። ሰላም ክርስቶስ ከሁላችን ጋር ይሁን። ቆየን።